ውድ ተመልካቾቼ እንግዲህ እቺ መግቢያ ላይ የምታዩት ልጅ ወይ ደግሞ እቺ ልጅ ማለት ነው በሳውዲ አረቢያ እንደማንኛውም ሰው ሰርቼ እለወጣለሁ በሚል እንግዲህ ከሀገር ወጥታለች። እንግዲህ ምንድነው ላወራ የተፈጠረው ምንድነው የሆነው የምላችሁም በዝርዝር ነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ብዙ ጊዜ እኛ አረብ ሀገር ያለ ሴቶች እህቶች በብዙ ጊዜ ስቃይ፣ መከራ፣ በደል ይደርስብናል። ግን እኛ እስከ ሰው እስከሆን ድረስ ከፈጣሪ በታች ራሳችን የምናረጋቸው ራሳችን የምንወስዳቸው እርምጃ ሊኖሩ ይገቡናል ብዬ አስባለሁ። ገባችሁ አይደለ? አሁን እቺ ልጅ እንግዲህ ይሄንን አይኗን በምታዩት መልኩ በሚያሳዝን ልብ በሚሰብር ሁኔታ ልቧ አይኗ ተመቶ ማዳሟ ምግብ አሰጣትም ሁሌ ታሰቃያታለች፣ ሁሌ ትመታታለች፣ ሁሌ ትደበድባታለች ማለት ነው። ስለዚህ አሁን አንዳንዴ ጥቃቶች ሲደርሱብን ዛሬ ነገ እያልን ዝም በምንልበት ጊዜ እስቲል ህይወታችን ሊያሳጡ ይችላሉ። እንደዚህ በሚሆን ጊዜ ደግሞ ብዙ እህቶቻችንን አተናል፣ ብዙ ወገኖቻችንን አተናል። ብቻ እግዚአብሔር ወጥቶ ከመቅረት መድኃኔዓለም ይጠብቀን። ሰላም ወጥተን ሰላም እንድንገባ በሰላም በጤናችን ሙሉ አካላችን ከሀገራችን እንደወጣን በሰላም እንድንገባ መድኃኔዓለም ይርዳን ነው የምለው። በዚህ አስቀጥዬ ግን አንዳንዴ እንደዚህ አይነት ችግር ይደርስብናል ብለን በተለይ ደግሞ ወደ ህግ አካል ወይ ደግሞ ለምሳሌ ወደ ኤምባሲ ወደ ያመጣን ደላላ ኤጀንሲ ስንደውል እነሱ ዛሬ ካነሱላችሁ ስልክ አነሱም፣ ይዘጋሉ። ምክንያቱም የሚፈልጉትን ነገር ገንዘብ ወስደዋል። ከዛ በኋላ ለሰው ልጅ ግድ የላቸው፣ በፍጹም ሰው ልጅ ግድ የላቸው። ስለዚህ ይሄንን ደግሞ እናንተ በጣም መጠንቀቅ አለባችሁ። ሰው ስለማይደርስላችሁ ይሄንን አይኗን እስክታጠፋ ድረስ ይሄን ያህል እስክትል ድረስ ከቤት ወጥታ ቀጥ ብላ መሄድ ፖሊስ ይዛታል። ከዛ በኋላ ግን የፈለገ ተመለሽ ብለት እዛ ቤት ተመልሳ አለመስራት፣ እዛ ቤት ተመልሳ አለመግባት። ለምን መሰላችሁ? እንደዚህ አይነት ነገር በተደጋጋሚ አሁን እኮ አይኗን እንደው እግዚአብሔር ይሁናት እንጂ እቺ ልጅ በጣም በሚያሳዝንና ልብ በሚሰብር ሁኔታ አይኗ እዚህ ላይ ደርሷል። እንግዲህ የገዛ ማዳሟ ነች ደብድባ፣ በተለይ እግዚአብሔር የመታት እጇ ይመታ። ብቻ አንዳንዴ ቃላት ታጡላችኋላችሁ፣ የግፋቸው ብዛት ማለት ነው፣ የግፋቸው ብዛት። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄን ያህል እስኪያረጓችሁ መጀመሪያ ቀን የሚመቷችሁ ከሆነ መጀመሪያ ቀን ደሞዝ ከልክለው የሁለተኛ ወርዳ የሚደረብባችሁ ከሆነ የምትችሉትን ሁሉ ለጓደኞቻችሁ መረጃ ልካችሁ ለጓደኞቻችሁ ስልክ ልካችሁ ምንድን ነው ማድረግ ያለባችሁ? ቀጥታ እሷ እንደዛ የምትከር በር ከፍታችሁ እየጮኋችሁ መውጣት። ከመሞት አለ ምንድን ነው የሚያደርጉት? የመንገዱ ላይ ካሜራ አለ፣ ህግ ያያል። መልሶ ደግሞ ፖሊሶች አሉ፣ ይዟቸዋል። ገብቷቸዋል። እንደዚህ እራሳቸውን ያዳኑ ልጆች በጣም አውቃለሁ። አንዷ ልጅ ማቃት በቅርብ እንደመጣች ምንድን ያደረገችው ማዳሙ በቃ 3 ወር ሲሆን ልጅቷ ነቀለች። በቃ ማበድን የደረሳት ትጮሃለች፣ የሆነ ነገር ትላለች። ልብስ ስትለብስ ይሄ ልብስ እንዲህ ነው ትላታለች። እስቲ ልብሱን የምትገዛላት እሷ ነች። አንዴ ከኋላሽ ተወጥሯል ትላታለች፣ ይሄዳልሽ እንዲሆኗል ትላታለች። ብቻ በጣም ስቃይና መከራ የተሞላው ነበረ። ከዛ ልጅቷ ምን አደረገች? የመጨረሻ ሴትዮዋ ያን መጀመሪያ ቃል ልጅ ስታነሳ ቀጥ ብዬ ከቤት ወጥቼ ሄድኳል። ዝም ብዬ እንደማውቀው ዝም ብዬ አስፋልቱ ላይ ለበለኩት፣ ዝም ብዬ ነው ሄደው አለች። የት እንደሚሄድ ምናምን አላውቅም። ከዛ በኋላ ምንድነው እሱ ፖሊስ ያዘ። ፖሊስ ይዛት መጨረሻ ላይ ተፈልጋ ተገኘች። የት ነው ስላት እንዲህ ቦታ ብዬ ተናገርኩኝ በምልክት አለ። ከዛ በኋላ እሷን ቢሮ ወስደው ሴትዮዋን ቢሮ ወስደው የመጨረሻ በህጉ መሰረት ቅጣት ሰጥተዋት ትፈልጊያታለሽ ወይ ታሳፍሪያለሽ ስትል ከዚህ በኋላ ላላካት ከዚህ በኋላ ቃል ገብታ ፈርማ ከዚህ በኋላ እቺ ልጅ የሆነ ነገር ሆና እንትን ብትል ኃላፊነት ብለው አስጠንቅቀዋል። ያቺ ሴት ይሄው እስካሁን አሁን በሰላም ኮንትራቷን ጨርሳ በሰላም እየሰራች ትገኛለች። ገብቷችኋል አይደል? ይሄን ያህል አይነቱን እስክታጠፋ ድረስ የሆነ ጉዳት እስክታደርስ ድረስ ገብርኤልን አትጠብቁ። ምክንያቱም አንዴ ነው እዚህ ምድር ላይ የምትኖሩት፣ አንዴ ነው የምትኖሯት፣ ደግማችሁ አትኖሩም። የምትችሉትን ሁሉ መፍጨርጨር አለባችሁ። ገባችሁ አይደለ? ካላይ ቆርጦ ከመጣሞት ምንም ማድረግ አይቻልም። ነገር ግን ከፍታችሁም ሄዱ የሆነ ነገር እጇን ስታደብድባ ህይወታችሁን እስክብታ መሰቃቀል ለማዳም ቦታ ስጡ። ከዚህ ቤት ብትወጡ ነገ ሌላ አለ። ባይሳካ ወደ ሀገር ብትሸኛችሁ እግዚአብሔር በህይወት ያኖራችኋል። ሌላ ተአምር ይፈጠራል። ምንም አትሆኑ። ስለዚህ ለህይወታችሁ ቅድሚያ፣ ለህይወታችሁ
ቦታ ስጡ። ታስገባኛለህ? አዎ ኢትዮጵያ ላይ ሆኖ እንዴት እንደሚመጣ እንዴት ፕሮሰሱ እንደሚያልቅ ሁላችንም የምናውቀው ስቃይ መከራ ነው። ስለዚህ በጥንቃቄ አድርጋችሁ ህይወታችሁን ከፈጣሪ በታይ ጠብቁ። ኮክ ዩቲዩብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።